ما تتخيلون زاري مالنا جوكر لا دنقون የመጣሁት እኔ ምን ትሆንልኝ ምን ልሆንልክ ሐቢቢ على راسي ጆከር ተሳዳቢ ነው በማህበረሰብ ደረጃ በግለሰብ ደረጃ በእናት ደረጃ እናትን በልጅ እየቀጣ አንጀቷን እርር እያረጋ ያስለቅሳል አዎ ዛሬ አይደለም የጀመረው በሙኒት አይደለም የጀመረው በሐቢባ አይደለም የጀመረው እነዚህ አስመሳይ የስንቱን እንባ ስንቱ ሲያለቅስ ስንቱ ሲቃጠል ቁጭ ብሎ ወይ ጆከር እየመጣክ እንዴ ብሎ ገስት ያስገቡ ሲያሽላሉለት ነበር እዚሁ ለዚቹ ደብቆ አብሮ እየበሉ አብሮ እየጠጡ በማህበረሰብ ደረጃ ብዙ ኬዞች ለህግ እንዲያቀርቡ የሚያደርግ ብዙ ኬዞች ልጁ ሲያጠፋ እዚሁ አደባብሰው ደብቆት ብሎ አፋቸውን ዘግቶ እዚቹ ለዚቹ ሲያግበሰብሱ ነበር ከሱ ጋር ያዙልኝ አሁን ሙኒት ነካ ሐቢባ ነካ አወል ሼ ተጣላ ሙኒት ነካ በኤምባሲ ደረጃ በህግ ደረጃ ያዝልኝ እንደው ማለት ነው እንደው ጆከር ይሄድና ዛ ይሄድክበት ሀገር ማለት ነው ርገጥልኝ እጣብልኝ የምሬን ነው ማለት እኔ እንደው ሰፖርት ነው ማድረግ እዚህ ሚዲያ ላይ የከሚወዱ ከወዳጆች ብር ሰብስቤ ነው ምረዳ ካንተን እኔ እጥብ አድርግልኝ ሌላ እበት ነው የወለደው አንቺ ነሽ ልጅ የወለድሽው ሙኒት ተብየዋ ማለት ነው የሌላው ልጅ አይደለም የሊያሾው ልጅ እጥብ አድርጎ እንደዛ ሰድቦ አንጀቷን ረራርጎ ስታለቅስ እዚህ ሚዲያ ላይ ከነ ምናምኗ ጥፋተኛ ናት ሊያሾው ያደነኳት አይደለም አልወዳትም ግን ልጅ ነው ማንም እበት ወልዶ ማንም ጭቃ ወልዶ ማንም ልጅ አልወለደም ያኔ እንደዛ ቁጭ ብላችሁ ወይ ጆከር እየመጣ እንደ ሐቢባም ወይ መጣክ እንደ እዚህ ሺሻ ለሺሻ ቤት በየመዝናኛው ቤቱ በየምግብ ቤቱ እየዞራችሁ እየተደባበቃችሁ እኔ ወላሂ ነው የሚላችሁ ኤምባሲ ጆከር ጥፋተኛ ነው ብሎ እሱ ፈልጎ ለህግ አቀርባለሁ የሚል አይነት አቋም ካለው የኢትዮጵያ ኤምባሲ ዱባይ ውስጥ እንደሌለክ ወይ ደግሞ ለአንድ ግለሰብ እንደምታገለግል ወይ ደግሞ ጥቅመኛ እንደሆንክ እኔ ነግርሃለሁ ምክንያቱም እቺ ሴት ሙኒት ተብያ ራሷ ወንጀለኛ ናት አስለንሽኝ ሎካል ስላገባች ባላው ሎካል ስለሆነ እስስኩዝሚ ጆከር በማህበረሰብ ደረጃ ሲሳደብ ሰውን በግለሰብ ደረጃ ሲሳደብ ብዙ ነገራቶችን በስድብ ደረጃ በጣም ከአይምሮ በላይ ሆኖ ስድቦችን ሲሳደብ አብሮ ሲበሉ አብሮ ሲጠጡ እዚቹ ሸፍኖ እዚቹ ድብቅ አርጎ ሸሽጎ አብሮ ሲኖሩ ነበር አሁን እሷን ነካ ኤምባሲ ህግ ነው በዛ ወጣ ላንቺ የቆመ ህግ ላንቺ የቆመ ኤምባሲ ህጉ እሺ ስለኛ ቡጥቡጥ አያቅም በራሳችን ቋንቋ ስለምንቦጣቦጥ የዱባይ ኤምባሲ ግን ያው ቃል ጠንቅቆ አንተ ለሙኒት ብቻ መታደላ ከሆነ ለሙኒት ብቻ መሰራ ከሆነ መኒ ፓወር ልንልክ ነው እንጂ ለሰባዊነት ለዜጋ ከቆምክ ኤምባሲ እንዳልሆንክ እኔ ያረጋግጥልሃለሁ ኦኬ ደሳይ ታውት ልጁ ይኖርበት እርግ ጣርጎ ይሳደብ እኔንም ይስደበኝ ይጠበኝ ችግር የለብኝም ጥፋት ካለብኝ እሱ ሲጀምር አሰስ ገሰስን ነው ጣርጎ የሚያወጣው ልክልካችሁ ስለምነግራችሁ ማለት ነው ሲቀጥል ደግሞ አሁን የጆከርዬ ነፍሴ ምን ሊሆንልኝ ምን ትሆንልኝ ያንተ ቀጥላለሁ በጣም አጀንዳ በስቶብኝ ነው በነገራችን ለአጀንዳ በጣም በዛብኝና የቱ ላውራ እስኪ የቱ መብራሪያ ልስጥ ነው ደከመኝ እኮ ለስራ ስሮጥ ለአጀንዳው ስሮጥ በዛ ላይ ደግሞ አጀንዳ ሁሉም አይደርሰኝም ከላይ ብላ ቆራርጣችሁ ነው የምታመጡት ሁሉንም ከየት አግኝቼ ሰምቼ ፍርድ ልስጥ እንዴት ፍርድ ልስጥ እኔ ታውቃላችሁ አላዳላም ኦኬ አሁን ወደ መዳም ቀማሞች ዶንቆሮች ልመለስ ዶንቆሮ የዶንቆሮና ጥግ ዱንቁርናም አይነት አለው የናንተ ይለያል ነው የምላችሁ ይለያል መዳም ቤት ከሚሰሩት 10% ከ100% 10% ብቻ ነው የነቃው የራሱን ህይወት እንዴት መኖር እንዳለበት ምን ማድረግ እንዳለበት በራሱ ህይወት ላይ ፕላን የሚያወጣው 10% ብቻ ነው 90%ቱ የሰው ትዳር የሚያሞቅ ነው የሰው ቤት የሚያሸበርቅ ነው የሰው ንግድ የሚያሞቅ ነው የሰው የሆነ ነገርን ተከታትሎ የሰው ነገር ካላደመኩኝ እኔ ከሌለው የሰው ነገር አያምርም እኔ ግዴታ መኖር አለብኝ እንቅልፏን አታ ደና እንቅልፍ ሳተኛ የመዳም ስራ ላይ እንቅልፍ ለሊቱ ሙሉ ቁጭ ብላ ላይቭ ላይ ታብታብ ያደረገችላቸው ቪው ያበዛችላቸው ጠዋት ቀን ላይ ተነስታ ስራ ትሰራለች አይቀርላትም ስራው ግዴታ ነው የሰው ቤት ነውና ማለት ነው ምንድነው ይሄን ያክል እንደዚህ ጭንቅላታችሁ እንድፈሳ ያደረጋችሁ ጭንቅላታችሁ እንድቀዝን ያደረጋችሁ ነገር ምንድነው ይሄን ያክል ሰው ከምሰራው መጥፎ ነገር ብዛቱ ከምሰራው መጥፎ ነገር አንድቿን ጥሩ ነገር ወደ ሚዲያ ያመጣል በሱ ጭንቅላታችሁን ይቆጣጣራል እናንተ ህፃናችሁ ትልቅ ናችሁ ለአቅመ አዳም ደርሳችኋል ራሳችሁን ችላችኋል መጥፎና ጥሩን ትለያላችሁ ተብላችሁ መሰለኝ አረብ ሀገር የተሰደዳችሁት እዚህ አረብ ሀገር ምን እንዳደነው ቁራችሁ አላቀም እኔ እንግሊዘኛ አትማሩ እስኪ እዚህ ሚዲያ ላይ አንድ የሚወዳችሁ የሚያከብራችሁ ሰው
ለእናንተ ቆማለሁ ለእናንተ ቆረቆራለሁ የሚል ሰው እንድትማሩ ይገፋፋችኋል። ኦንላይን ላይ ቋንቋ እንድትማሩ፣ ሞያ እንድትማሩ፣ ፎሎ ተደራርጋችሁ በፎሎ መዳም ቤት ሆናችሁ የራሳችሁን ስራ እንድታዳብሩ፣ ምን መስራት እንዳለባችሁ እንድታውቁ፣ ወታችሁ ደግሞ በፎሎ ስራ ማግኘት እንደምትችሉ ብዙ የምክር አይነት ይሰጣችኋል። አይሰጣችሁም? እናንተ ደንቆሮ። እንደውም ከስንት አንድ እኔ ነኝ መጥቼ የምለፈልፍባችሁ። ከስንት አንድ መጥቼ የሆነ ነገር የምናገረው እንደውም እኔ ነኝ፣ ራሴን ላለማካበድ ማለት ነው። ለምን እኔ ቪው አበዛችሁልኝ አላበዛችሁልኝ አይ ዶንት ኬር። ጠንካራ ሰው ስትሆኑ ትፈልጋላችሁ እንጂ አትፈልጉም። እኔ ጠንካራ ሴት ነኝ፣ ራሴን አውቃለሁ። በስራዬ በኩል ሰው ለምኜ አሽቃብጬ አሽላልቼ የሰውን ሳይኮሎጂ በልቼ ወይ ደግሞ ለመብላት አስቤ አይደለም የኔን ስራ ማካሄደው። ጠንካራ ሴት ነኝ። ጠንካራ ሴት ማንኛውም ሰው ይፈልጋታል። ተፈልጌ ነው የኔን እቃ ፕሮዳክት የምጠቀሙት የሚገዙ። ግን ብሰድባችሁ ብመክራችሁ እንደው ብችልና ብቀጠቅጣችሁ ነው ቀጥቅጫችሁ ወደ ራሳችሁ በመለስኳችሁ። ቀጥቅጥ ድብድብ አድርጊያችሁ ወደ ራሳችሁ ተመልሳችሁ የሆነ ቋንቋ ብትማሩ የራሳችሁን ፎሎ ብትደራረቡ። እኔ ራሃት ድፍን 6 አመት ቲክቶክ ላይ ስቀመጥ የሰው ገስት ላይ አይታችሁ ታውቃላችሁ? የሰው ቤት ቁጭ ብዬ ስከታተል አይታችሁ ታውቃላችሁ? የሰውን ነገር ስለማልከታተል ራሴን ከማንም ጋር ስለማነጻጸር የማንም ገስት የማንም ቲክቶክ አሟቂ አድማቂ ስላልሆንኩኝ የራሴን ህይወት ማደምቅ የራሴን ህይወት ማሞቅ ሴት ነኝ ዛሬ ላይ። ይህን ስም ይብዛም አልহামዱሊላህ ረብል ዓለሚን። ከሰው እጅ 100 እጥፍ ይሻላል። አሁንም ቢሆን አረፈደባችሁ። ማንም እናንተ እንድትነቁ አይፈልግም። ሁሉም ደድባችሁ ሰግጣችሁ ስሩ እንድትሄዱ የሱን ቤት እንድታሞቁ የሱን ቪው የሱን ሰብስክራይብ እንድታደምቁለት ነው የምፈልገው። ጭንቅላታችሁን አሰሩ። የራሳችሁን ስራ መፍጠር። መዳም ቤት ቁጭ ብላችሁ ከአንድ ሰው ፕሮዳክት እየወሰዳችሁ ባላችሁ ቲክቶክ ባላችሁ ሰዓት ማስተዋወቅ ትችላላችሁ። ምናልባት አይታወቅም። ርስቃችሁ በዛ ውስጥ ይሆንና አላህ ርስቃችሁን እዛ ላይ ያስቀምጥላችሁና ከመዳም ቤት ወጣችሁ የራሳችሁን ስራ መፍጠር እድል ይኖራችኋል። እኔ ንግድ ስጀምር መዳም ቤት ሆኜ ነው። የመዳሜ እህት ከስራ ከሞሉ ያመጣችሁን እቃ ቲክቶክ ላይ ስለምታወቅ ስለሚያውቁኝ ቲክቶክ ላይ አረቦቹ ስለሚያዩኝ እኔን ቲክቶክ ይመጣላችኋል። ስልክ ቁጥር ስላለ ማለት ነው። ምከተሉሽ ከገዙ ይሄን እቃ አስተዋውቂ ብላኝ ነው አስተዋውቄ የኛ ልጆች በዛው አጋጣሚ ይሄ እቃ የለሽም ማለት ሲጀምሩ ወጥቼ እኔ ይሄን እቃ ባቀርብላችሁ ይገዙኛል የሚል አላማ ይዤ የወጣሁት። አላህ የሆነ ነገር ገፍታችሁ ከሄዳችሁ የማያሳካበት ምንም አንዳች ምክንያት የለም። ኦኬ። ለዛ ዛሬ ላይ ቁጭ ብላችሁ እናንተ እንድትሄዱባችሁ ስለማይፈልጉ የኔ ውድ ደክሞ በፀሐይ ምን ብሎ ማንንም ያውቃል። ገረድ ሆኖ የሰራ ያውቃል። ሰራተኛ ሆኖ የሰራ ያውቃል። በሚገባችሁ ቋንቋ ልንገራችሁ። ማንም አዝኖላችሁ የ3 አመት ልጅ መጥቶ ተነሽና ይሄን አድርግልኝ ብልሽ ታመሽም ደክመሽም ወደሽ ሳይሆን ተገደሽ ተነስተሽ ትታዘዣለሽ። የእድሜ ልዩነት ሳይሆን ያለሽበት ግዴታሽ ነው። ለዛ ማንኛውም ሰው ከዚህ ህይወት እንድትወጡ አይገፋፋችሁ። ማንኛውም ሰው ከዚህ ህይወት የምትወጡበትን መንገድ አቅጣጫ አያሳያችሁም። ራሳችሁ ወደ ራሳችሁ ተመልሳችሁ የሰው ቲክቶክ የሰው ቪው የሰው ላይክ ጣታችሁ እንደዚህ እስክል ድረስ ታብታብ አድርጋችሁ የምትደኩቡበት ጉዳይ የላችሁ። ወደ ራሳችሁ ተመለሱ። ስትወጡ እንግሊዘኛ ያስፈልጋችኋል። እንግሊዘኛ ተማሩ። ዩቲዩብ ላይ መኪና መማር ትፈልጋላችሁ። ዩቲዩብ ላይ ያለ መጀመሪያ የሚያስፈልገውን ስቴፕ እያያችሁ ተማሩ። ቋንቋ የተለያዩ ስልጠና መውሰድ ትፈልጋላችሁ፣ ተማሩ። ስልክ አሁን ሰው ስትከታተሉ ስልክ ነው የምትጠቀምባችሁ። እናንተ ስልክ እየተጠቀማችሁበት አይደለም። የስልኩን አገልግሎት ለሰው ነው እያዋላችሁ ያላችሁት እንጂ ስልኩ ላይ ያለውን ነገር ለራሳችሁ እያዋላችሁ ዕውቀት እያገኛችሁ አይደለም። ስልክ ነው የምትጠቀምባችሁ፣ እናንተ አይደላችሁም ስልክ ላይ የምትጠቀሙት። ከቻላችሁ ወደ ራሳችሁ ተመልሳችሁ የራሳችሁን የህይወት ፕላን እንደ አዲስ አፕዴት አድርጋችሁ አውጥታችሁ አውርዳችሁ ከቤተሰቦቻችሁ ከዘመዶቻችሁ ከጓደኞቻችሁ ከሚዲያ ጋጋታ ራሳችሁን አግላችሁ ምን መስራት እንዳለባችሁ እንዴት መለወጥ እንዳለባችሁ አስቡ። ትንሽ የሆነ ስቴፕ ከሄዳችሁ ፈጣሪ መንገዱን እየከፈተ ነው የሚመጣው። ብትጠይቁም ሰው እንትላላችኋል። ዛሬ ላይ ግን ተቀየሪ ተነሽ እንደዚህ አድርጊ ምልሽ ሰው የለም። ከቲክቶክ ላይ ውጪና ተኝና በጥሩ አይምሮ ነገ ምን መስራት እንዳለብሽ አስቢ ምልሽ የለም። ሁሉም ለራሱ ጥቅምና ለራሱ ጉዳይ ብቻ ነው እናንተን የሚያመቻቸው። ታብታቡና ቪው እንዳይቀርበት ሁሉም ዛሬ የጆከርን ጉዳይ ያነሳሁት ሁሉም እነዚህ አሽቃባጭ ፌመሶች የሚባሉት ሁሉንም አብሮ ሲበላ ሲጠጣ ነበር። ዛሬ ላይ ስለተገለበጡበት ለኤምባሲ እሱን አሳልፈው ለህግ እሱን አሳልፈው ልሰጡ። አያችሁ፣ የሌላ መሰደብ የሌላ ያን ያክል እናት እንባ አያሳስባቸውም። እነሱ እናት ናቸው፣ ሌላ አባትና ጭቃ ነው የወለዱ። ይሄን ያክል ናቸው። ለእንደዚህ ግማታም ለራሳቸው እንጂ ለሌላ ሰው ለማያስቡ ሰዎች እንቅልፍ ስታጡ ታድራላችሁ። ለራሳችሁ ጊዜ ታጣላችሁ። በጣም ነው የምትገርሙ። አሰሩት ይሄንን